ለአንተ ህይወት አልጋ ባልጋ የሆነች ትመስል ነበር። ለእኔ ግን ገና በለጋነት እድሜ እስር ቤት ቤቴ ሆነ። ለእውነት ስትል ነው እንጂ እኮ አንተም ቢሆን ሰርቃ አልታሰርክም። እሱን ማን ያውቅልኛል? ሌባ ነህ፣ ለሀገር ስጋት ነህ ተብዬ አይደለም እንዲ ያንን ሁሉ አመት ስፈታ ስታሰር የኖርኩት። አይዞህ፣ ህልም ይሳካል። እንደነገርኩ እንግዲህ ያው የኔ ህልም ቆንጆ አልበም ሰርቼ ማውጣት ነው። ከዛ ደግሞ አንተን መዳር ነው። ያው እኔ ደግሞ አግብቼ ወልድ ይሆናል እንግዲህ አይታወቅም። አዎ አንተም ግን ማግባት አለብህ መድብል። አንገትሽን አትድፊ። ባልሽን የምትወጂው ከሆነ የምልሽን አድርጊ። አንዳንዴ ግን ህይወት አስቀያሚ ነች። ምርጫ የሌለው አማራጭ ታቀርባለች። ምንድን ነው ምርጫ የሌለው? በአጭር ጊዜ ላስመልስልሽ እያልኩሽ በነፃ ልጨርስላችሁ እያልኩሽ፣ ታዲያ ከዚህ በላይ ምን ቀላል ምርጫ ታቅርብልሽ? ምንድን ነው ምርጫ? 2 እሳት አቅርበህ ምረጭ እያልከኝ? ምንም እሳት የለውም። በቃ እንሂድ፣ እንዝናና። ከዛ በኋላ ነገ ሁሉም ነገር ጥሩ ይሆናል። ባሌን እወደዋለሁ፣ መቼም አልከዳውም። ለሱ እኮ ጥቅም ነው። ይህም ባታደርጊ ባልሽ ንብረቱን ያጣል። ሌላ ጠበቃ ዘንድ ሂደን እንሟገታለን ካላችሁ እኔ ክስ መሰረትበታለሁ። ሰላም ለእናንተ ይሁን ውድ ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ቢያላችሁበት ሰላማችሁ ብዝት ዝት ይበልልኝ። ቤተሰቦቼ፣ ቤተሰብ ያልሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኖ ቤተሰብ የሆናችሁ ደግሞ ላይክ፣ ሼር፣ ኮመንት አድርጉልኝ። ውድ ቤተሰቤ ላይክ ስታርጉ ወደ ሁሉም ሰው ይደርሳል ማለት ነው። እዚህ የሚታዩት ውድ ቤተሰቦቼ ባልና ሚስት ናቸው። ያው ካጠገብ ያለው ድንጋይ ይዞ ደግሞ የሰው ሽማ ነው ማለት ነው። ከዛ አይንህ ጨፍን አሉትና በጣም ያሳዝናል፣ የሰው ተንኮል በጣም። ከዛ ወደ ባህሩ ድንጋይ ወረወሩት። ሰውየው ደግሞ ወደ ባህር ገባ ማለት ነው። በጣም ያሳዝናል። ስንት ክፉ ሰው አለ፣ በጣም በጣም ማለት ነው። ስንት መጥፎ አለ ቤተሰቦች፣ ስንት ኧረ በስመ አብ። ምስኪን ደግሞ ወደ ባህሩ እንትን አይራመድም ማለት ነው። በዊልተር ነው የሚሄደው። ውሽማ ነው እሱ አላቅም መሰለኝ። እግዚአብሔር አይፈሩም ማለት ነው። ኧረ በስመ አብ። ጥለው ሄዱ ማለት ነው። እሱ ደግሞ ምንም እግሩ አይንቀሳቀስም። በጣም ያሳዝናል ማለት ነው። እዚያ ሌላ ልጅ እዚህ ያለች እንትኑ አሳ እየፈለገች መሰለኝ። እሳ ደግሞ ልጅቷ አላየችም፣ ገና ነች። እሱ ግን ወደ እሷ ነው የሚመጣ ያለው። እሷ ደግሞ አሳ አጥቻ መሰለኝ እየተናደደች ነው። እሱ ምንም እግሩ ስለማይራመድ ዝም ብሎ ነው እየሄደ። አሁን ደግሞ ድምፅ ሰማች ማለት ነው። እሷ እግዚአብሔር ጥፋ ደስ ስትል እየማተበት ነው። ድምፅ ስለሰማች እየማተበት ነው። በጣም ክርስቲያን ነች መሰለኝ። በጣም ደስ ትላለች። እንትኗ የአሳ መግፈፊያ ደግሞ እንትን ቁጭ አድርጋ ሄደች ማለት ነው። አያችሁ፣ ምንም አይንቀሳቀስም እግሩ ማለት ነው። በእጁ ነው የተራመደው ያለው ወደ ውስጥ ባህሩ፣ ከውስጥ ባህሩ። ውድ ቤተሰቦች፣ እዚህ ደግሞ እናትና ልጅ ናቸው። እሷ ጉንፋን እንደያዛ ቢያ እንትን ድምፅ እያወጣች ምን ትላለች ትሆናለች ልጅቷ አለች እና እሷ ደግሞ ወድቃለች ማለት ነው። ልክ እንደ ታመመች ማለት ነው። እንትን ጉንፋኑ እንትን ሰዓል እያረጋ ነው። ልጅቷ ደግሞ ከሞባይል ነው የምትያይ ያለችው፣ ከቴሌፎን ማለት ነው። አሁን
አየችና በጣም ምን ሆና ብላ ፈርታለች ልጅቷ ማለት ነው። እንዴ ለህፃን ለልጅ እንደዛ ያደረጋል እንዴ? ጥሩ እኮ አይደለም። እሷ ደግሞ በጣም ደነገጠች። ምስኪን ደነገጠችና እንትን የሆነ እንትን ልታመጣ ሄደች ማለት ነው። ልጅቷ በጣም ደስ ትላለች። የሆነ ነገር አመጣችና ሰጣች። ከዛ እናቷ ሳቀችና እሷ ደግሞ ደስ ብሎታል ማለት ታቀፋት፣ ታቃቀፉ። አያችሁ ልጅ መውለድ በጣም ጥሩ ነው፣ በጣም ማለት ነው። እና ልጅ ያልወለዳችሁ ውለዱ፣ እንውለድ ማለት ነው። እዚህ ምስኪን እንትን ጫማ የሚጠርግ ልጅ ነው። በጣም ያሳዝናል። ወይኔ እሱ ራበው። አንድ ሰው ደግሞ ላጉርሰው ሲል ለራስ ተሞልሶ ጎረሰ ማለት ነው። በጣም ያሳዝናል። የሰው ልጅ እንደዛ ይደረጋል እንዴ? እሙ በምግብ እሱ ራበው። ወይኔ በጣም አሳዘኝን፣ በጣም ማለት ነው። በጣም አያችሁ፣ ስንት ሰው አለ ክፉ። ጫማው እሱ እየጠረገው ነው። እሱ ለምን አይሰጠውም? ኧረ የሰው ግፍ እኮ ኧረ እግዚአብሔር ይርዳው። በጣም ነው የራበው፣ በጣም ማለት ነው። በጣም ውስጥ እየተቃጠለ እየተናደደ ነው። አንድ ሰው ከአጠገቤ ሆኖ ሲበላ እሱ ሲርበው እየሰራ ነው። ለምን አይሰጠውም እንዴ? ምን አይነት ዘመን ነው? ያስጠላል፣ እውነት ያስጠላል። እዚህ ደግሞ በጣም የሚያስቅ ነገር ነው ማለት ነው። ውድ ቤተሰቦች ፎስ እየሸተተኝ ነው አላት። ከዛ ማነው የፈሰው አለች። እሷ ደግሞ አውቃ እኮ ነው የሆነ ነገር የሚሸትት ነገር ነው ያደረገች ከመኪናው ውስጥ ማለት ነው። እሱ ደግሞ በጣም የፍንጫው ታፍኖ ነበር ውስጡ። ከዛ እኔ ላሽትትሽ አላ ልብሳ እየሸተተ ነው። ከዛ በጣም ያስጠላል ሽታው መሰለኝ። በጣም ደግሞ ሸተታት ማለት ነው። ሽታው በጣም ነው የሚያስጠላው። አሁን ደግሞ ካሜራ አየች እና ካሜራ አድርገሽ ፎሲ ለምንድን ነው የምትለው አለችው። ከዛ ወረጂ መኪና ውስጥ የሆነ ነገር የሚሸትት ነገር አለ አሉና መኪና ውስጥ ፈተሹ። ምንም አያገኝም ማለት ነው። ግን ተንኮለኛ ሳ ነው መሰለኝ የሆነ ነገር አድርጋ ማለት ነው። የሚሸትት ነገር በጣም ነው የሚያስጠላ። እሳ እየሳቀች ነው ተደብቃ። እሱ ደግሞ እስካሁን ድረስ ነው እንዴ እንትን እየሸተታ ነበር። እስካሁን ነው እንዴ የምትፈሲው አለ። በጣም ነው የሚያሳቁታ ነው ማለት ነው። በጣም አዝናኛ ቪዲዮ ነው። ከዛ ሁሉ እንትን ገላዋ እየሸተተ ነው። እሱ ደግሞ ምስኪኑ የሆነ የሆዱ ሊወጣ ነው የበላው ነገር ሁሉ። ከዛ ጫማ ውስጥ የሆነ ነገር ረገጥሽ እንዳትሆን ብሎ ጫማ ደግሞ እያየ ነው ማለት ነው። ሲያ መኪና ውስጥ እያየ የሆነ ነገር አለ እንደ ሲያራ ውስጥ እያለ ነው። ከዛ በጣም ነው ደስ የሚሉ ማለት ነው። በጣም ማለት ነው። ሳ ደግሞ ፍንጫ እንትን እየሸተተ መስለኝ፣ ግን የሆነ ነገር ተደብቆ ዳይፐር እንዳይሆን ቤተሰቦች ዳይፐር መሰለኝ የልጃቸው ዳይፐር ውስጥ ደበቀች ማለት ነው። ሚስቷ ተንኮለኛ ነች። እኔ ደግሞ በጣም ነው ደስ የሚሉኝ ማለት ነው። እዚህ ቤተሰብ ማለት ነው በጣም አዝናኛ ቪዲዮ ምናምን ነው የሚያመጡት። እዚህ ደግሞ በጣም ነው በቃ እሷ አይገባም አለ። እሷ ደግሞ እንሄዳለን አወቀች ማለት እኮ ነው። እሷ ነው የሆነ ነገር አለ። እስካሁን እየፈሳሽ ማለት ነው እየሸተተ እኮ ነው አለ። እና ውድ ቤተሰቦች በጣም ያሳቅና አዝናኝ ቪዲዮ ነበር።